የተሰወረው ንጉስ ሚስጥር ንጉስ ነአኩቶ ለአብ ተመልሶ ይመጣልን? በዓለም ታሪክ ውስጥ ከንጉስነት በላይ ቅድስናን ከስልጣን በላይ ደግሞ መንፈሳዊ አገልግሎትን የመረጡ ሰዎች ያውም ነገስታት ይኖሩ ይሆንን? በኢትዮጵያ ታሪክ ውስጥ ግን እጅግ አስደናቂ በሆነ መልኩ አራት ነገስታት ይገኛሉ። ይምርሃነ ክርስቶስ፣ ገብረ ማርያም፣ ላሊበላ፣ ነአኩቶ ለአብ። ከነዚህ ከአራቱ ነገስታት መካከል እጅግ አስደናቂው ደግሞ የቅዱስ ነአኩቶ ለአብ ነው። ምክንያቱም ይሄ ንጉስ እንደ ሌሎቹ ሞትን አልቀመሰም። ይልቁንም እንደ ሄኖክና እንደ ያሬድ ተሰውሯል። ስለዚህ በትውፊት ከሚነገሩ ትንቢታዊ ታሪኮች መካከል ይህ የተሰወረው ቅዱስ ነአኩቶ ለአብ ተመልሶ ይመጣልን የሚለው ነው። ዛሬ ይህንን ጉዳይ እንፈትሸዋለን። ቻናላችንን ሰብስክራይብ በማድረግ ቤተሰባችን ሁኑ። ላይክ፣ ሼር፣ አስተያየታችሁም አይለየን። በዓለም ላይ እጅግ ገናና ከነበሩ ታላላቅ ስልጣኔዎች መካከል አንዱ የነበረው የአክሱም ስልጣኔ በገናናነትና በታላቅነት ኢትዮጵያን ከፍ ካደረገ በኋላ በውስጥም በውጭም በተነሱበት ኃይሎች ወይም ደግሞ ፈተናዎች መካከል መንኮታኮት ሲጀምር ሌላ ግዙፍ ስርወ መንግስት በኢትዮጵያ ተመሰረተ። ይኸውም የዛግዌ ስርወ መንግስት ነው። ስለዚህ የኃይል ማዕከሉም ከአክሱም ወደ ዛግዌ ተዛወረ ማለት ነው። የታሪክ ድርሳናት እንደሚነግሩን የዛግዌ ስርወ መንግስት 11 ነገስታት ነበሯቸው። እጅግ አስደናቂው ታሪክ ግን ከ11ዱ መካከል የአራቱ ነው። ምንድነው የሚያስደንቀው ልትሉ ትችላላችሁ። በሌላው ዓለም ታይቶም ተሰምቶም በማይታወቅ መንገድ ከ11ዱ የዛግዌ ነገስታት መካከል አራቱ ካህንም ንጉስም ሆነው ኢትዮጵያን መርተዋል። እያንዳንዳቸው 40 ዘመን ነው ኢትዮጵያን ያስተዳደሩት። በቤተ መንግስት እንደ ንጉስ፣ በቤተ መቅደስ እንደ ካህን ሆነው መስቀልንም ጨብጠው ህዝብን እየባረኩ ቀድሰው እያቆረቡ በፍትህ በርትህ በፍቅር ኢትዮጵያን ያስተዳደሩ ኃያላን ነገስታት ናቸው። ከአራቱ ነገስታት መካከል አንደኛው ቅዱስና ንጉስ ይምርሃነ ክርስቶስ ነው። ይምርሃነ ክርስቶስ ለ40 ዓመታት ኢትዮጵያን አስተዳድሯል። ካህንም ነው፣ ንጉስም ነው። ይህ ንጉስ ምን አስደናቂ ነገርን ሰርቷል ካላችሁ እጅግ የምትደነቁበት ዛሬም ድረስ ቆሞ የሚናገር ታሪክ ያለው ከላሊበላ ጥቂት ኪሎሜትሮችን በመኪና ከተጓዛችሁ በኋላ የምታገኙት የቅዱስ ይምርሃነ ክርስቶስ ቤተክርስቲያን አለ። ይህ ቤተክርስቲያን እጅግ አስደናቂ የሚያደርገው ነገር በባህር ላይ የተገነባ ነው። ቦታው ዋሻ ውስጥ ነው። ከስር ባህር አለ። በባህር ላይ እንደተሰራ የሚነግራችሁ ነገር ደግሞ ይምርሃነ ክርስቶስ በዚያ በባህር ላይ ቤተመንግስቱንና ቤተ መቅደስን ሲያንጽ ወደፊት የሚመጣው ትውልድ እንግዲህ እያየ ይገረምበት ዘንድ ይደነቅበትም ዘንድ ክብ ጉድጓድ ትቷል። በዛ ክብ ጉድጓድ ውስጥ ባህሩን ትመለከቱታላችሁ ዛሬ ድረስ ማለት ነው። እናም እነዚህ ፈሪሃ እግዚአብሔርን የተላበሱ በመንፈሳዊ ኃይላቸው የጎለበቱ ከእግዚአብሔር ጋር ጥብቅ ግንኙነት የነበራቸው ነገስታት በመሆናቸው ምክንያት እግዚአብሔር ተአምሩን ያድርግላቸው ነበርና ባህሩ ጸንቶ በባህሩ ላይ እንጨት ተደርጎ እንግዲህ ቤተ መቅደሱና ቤተ መንግስቱ ተሰርቶ ዛሬም ድረስ የሚጎበኝ የምናገኘው ነው ማለት ነው። ሌላው ይምርሃነ ክርስቶስ በጣም የሚገርመው ነገር ኢትዮጵያን ለ40 ዓመት በሚያስተዳድርበት ጊዜ ዝናውን ዜናውን በሙሉ የሰሙ ቅዱሳኖች ቁጥራቸው ከ5700 የሚበልጥ ማለት ነው። ይሄ ነገር እውነት ነው? እውነት በአንዲት ሀገር ላይ ንጉስም ካህንም ቅዱስም የሆነ የፍትህ የእውነት ሰው ይኖራልን ብለው ዝናውን ሰምተው ወደ ሀገራችን ኢትዮጵያ የብሱን በረሃውን ባህሩን አቋርጠው መጥተው ነበረ። ሲመጡም የተመለከቱት ቅዱስና ንጉስ ይምርሃነ ክርስቶስ እውነትም እንደሰሙት ነበረ። እናም ምን ይወሰኑ ይመስላችኋል? ፈጽሞ ወደ ሀገራችን ተመልሰን አንሄድም፣ እዚሁ እንኖራለን፣ በዚቹ ቅድስት ምድር ላይ እናርፋለን ብለው እነዚያ ከ5000 በላይ የሚሆኑ ቅዱሳን በዚሁ በሀገራችን ኢትዮጵያ ውስጥ ቀሩ። ታዲያ ወደ ይምርሃነ ክርስቶስ ስትሄዱ በጣም የሚደንቃችሁ ነገር የነዚህ 5000 ቅዱሳን አጽም ዛሬ ድረስ
በሰሌን እንደተጠቀለለ እንደተገነዘ ምንም ሳይፈርስ ቁልጭ ብሎ በዚያው በባህር ላይ በታነጸው ቤተ መቅደስ ውስጥ ቅኔ ማህሌቱ ጋር ተቀምጦ ታዩታላችሁ ማለት ነው። እና እነዚህ 5000 ቅዱሳን እንግዲህ የኢትዮጵያን ዝናዋን ሰምተው የንጉሥ ይምርሃነ ክርስቶስን ዝና ሰምተው ወደዚህ መጥተው ከሱ በመስቀላቸው ተባርከው ቀድሶም አቁርቧቸው የመጨረሻ ማረፊያቸውም ሀገራችን ኢትዮጵያ ሆና አጽማቸው ዛሬ ድረስ ሳይበሰብስ በዚያው ይገኛል። ቅዱስ ይምርሃነ ክርስቶስ በጣም ሌላ አስደናቂ ነገር አለው። ይኸው ምንድነው? የመቃብር ስፍራው ነው። በሀገራችን በኢትዮጵያ የተለያዩ ቅዱሳን ወደሚገኙባቸው ገዳማትም ሆነ አድባራት ስትሄዱ ያረፉት ቅዱሳን መቃብራቸው ፊት ለፊት አትመለከቱትም። ወይም በቤተ መቅደስ ውስጥ ነው ተሰርቶለት ወይም ደግሞ በአንድ በድብቅ ቦታ ላይ ነው እንጂ ፊት ለፊት ከህዝብ ጋር የሚታይ የቅዱሳን መቃብር ብዙም አይታይም። በይምርሃነ ክርስቶስ ስትሄዱ ግን የምታዩት ነገር ከዚህ የተለየ ነው። የይምርሃነ ክርስቶስ መቃብር ከቅድስት ባለቤቱ እንደዚሁም ከአንድ አገልጋያቸው ጋር መቃብሩ ፊት ለፊት ላይ በቤተ መቅደስ ውስጥ ተቀምጧል። እንደውም ይሄ መቃብር እጅግ አስደናቂ ተአምርን ያደርግ ነበረ። ንጉሥ ይምርሃነ ክርስቶስ ካህንም ስለነበረ መቃብሩን እየዞሩ ሰዎች 7 ጊዜ ኃጢአታቸውን ሲናዘዙ አፍ አውጥቶ እግዚአብሔር ይፍታችሁ ይል እንደነበረ የአካባቢው አባቶች ይናገራሉ። ታዲያ ይህ ሰዎች ድምፃቸውን አውጥተው ኃጢአታቸውን ይናዘዙ ነበረ። ካህንና ንጉሥ የነበረው ይምርሃነ ክርስቶስም ድምፁን ከመቃብር ውስጥ አውጥቶ እግዚአብሔር ይፍታችሁ ይል ነበረ። ይህ ክስተት የቆመው ታዲያ በዳግማዊ ምኒልክ ዘመን ነው። ይኸው ምንድነው? ሰዎች ድምፃቸውን እያሰሙ ኃጢአታቸውን በሚናዘዙ ጊዜ ሌላው ያንን ነገር የሚሰማ ሰው እንደዚህ አይነትም ኃጢአት አለ እንዴ ብሎ ለማድረግ ውስጡ ይነሳሳል። ስለዚህ ይሄ ነገር መቆም አለበት ያሉ አንድ ትልቅ ባህታዊ ድንገት በአካባቢው ላይ ይከሰቱና ቅዱስ ይምርሃነ ክርስቶስ ሆይ ከዚህ በኋላ ምእመኖችህ እየዞሩ መቃብርህን ኃጢአታቸውን ሲናዘዙ በለሆሳስ በውስጣቸው ይሁን፣ አንተም እግዚአብሔር ይፍታ ስትል ከዚህ በኋላ በለሆሳስ ወይም ደግሞ በዝምታ ይሁን ብለው ተመልሰው እኛ ባህታዊ ይሰወራሉ። ይህ የሆነው በዳግማዊ አጼ ምኒልክ ዘመነ መንግስት ነው። ስለዚህ ከዛን ጊዜ በኋላ እስከ ዛሬ ድረስ የቅዱስ ይምርሃነ ክርስቶስን መቃብር እየዞሩ 7 ጊዜ ኃጢአታቸውን ይናገራሉ። እሱም በድምፅ ሳይሰማ እግዚአብሔር ይፍታችሁ ይላል ማለት ነው። ይሄ የይምርሃነ ክርስቶስ እንግዲህ እጅግ አስደናቂው ወደ ቤተ ክርስቲያኑ ስትሄዱ የምታገኙት ነገር ነው። በዚህ መጠን ቅዱስ፣ በዚህ መጠን የእግዚአብሔር አገልጋይ የሆኑ ሰዎች ሀገራችን ኢትዮጵያን በምን መልክ ለ40 ዓመታት እንዳስተዳደሩ እንግዲህ ግምቱን ለእናንተ እተዋለሁ። ሁለተኛው ከዛጉዌ ነገስታት መካከል ንጉስም ካህንም ከነበሩት ሁለተኛው ደግሞ አጼ ወይም ንጉስ ገብረ ማርያም ነው። ሀርቤ በሚባለው የሚታወቀው ማለት ነው። ይህ ንጉስ እንደምታውቁት በታሪክ የንጉስ ላሊበላ ታላቅ ወንድም ነው። እሱም እንደ ሌሎቹ ካህንም በመሆን ቤተ መቅደስን እያገለገለ በመስቀሉ ህዝብን እየባረከ ቀድሶ እያቆረበ በቤተ መንግስት ደግሞ ለ40 ዓመታት በዙፋኑ ላይ ተቀምጦ የኢትዮጵያን ምድር በከፍታነት አስተዳድሯል። በጣም የሚገርማችሁ ነገር ደግሞ በወቅቱ አውሮፓውያን የጨለማ ዘመን በሚባለው ዘመን ላይ በነበሩ ሰዓት ነው በኢትዮጵያ እንዲህ ያሉ በብርሃን የተሞሉ ነገስታት የተነሱት። ንጉስ ሀርቤ ወይም ደግሞ ገብረ ማርያም 40 ዓመትን ኢትዮጵያን ካስተዳደረ በኋላ የታናሽ ወንድሙን የቅዱስ ላሊበላ መንፈሳዊ ኃይሉን እግዚአብሔር እንደመረጠው ባወቀና በተረዳ ጊዜ ስልጣኑን ለላሊበላ አሻግሮ አስተላልፎ በክብር አርፏል። ስለዚህ ከንጉስ ገብረ ማርያም በኋላ ሶስተኛው ካህንም ንጉስም በመሆን ኢትዮጵያን ያስተዳደረው ንጉስ ታላቁ ቅዱስ ንጉስ ላሊበላ ነው። የሱ ዘመን እንደምታውቁት ከ12ኛው ክፍለ ዘመን መጋባደጃ ከ13ኛው ክፍለ ዘመን መጀመሪያ ላይ የሚገኝ ነው። በዓለም ላይ እስከ ዛሬ ድረስ ተወዳዳሪ ያልተገኘላቸው ተመልሰው ያልተሰሩ እጅግ አስደናቂ ውቅር አብያተ ክርስቲያናትን ከአንድ ወጥ ድንጋይ ፈልፍሎ የሰራ ታላቅ ንጉስ ነው። በኢትዮጵያ ምድር ዳግማዊቷን ኢየሩሳሌም የሰራ የፈጠረ ይህ ታላቅ ንጉስ ለ40 ዓመታት ኢትዮጵያን ካስተዳደረ በኋላ ለንጉስ ሀርቤ ልጅ
ለቅዱስ ነአኩቶ ለአብ ስልጣኑን አሸጋግሯል ማለት ነው። እንግዲህ ንጉስ ነአኩቶ ለአብ የታላቅ ወንድሙ ልጅ ነው ማለት ነው። ንጉስ ነአኩቶ ለአብ በህፃንነቱ ጀምሮ እንግዲህ ላሊበላን የማግኘት በሱ የሱን አርአያ የመከተል የሱን ስራዎች እንዴት አድርጎ ከአንድ ወጥ ድንጋይ እነዚያን የመሰሉ አብያተ ክርስቲያናትን እንደሰራ እያየ ያደገ በጥበብ በመንፈሳዊነት ያደገ ታላቅ ንጉስ ነው። ንጉስ ነአኩቶ ለአብ በ13ኛው ክፍለ ዘመን ለኢትዮጵያ ንጉስ የነበረ ታላቅ ሰው ነው። የስሙ ትርጓሜ ነአኩቶ ለአብ ማለት አብን እናመስግነው ማለት ነው። ከህፃንነቱ ጀምሮ በመንፈሳዊ ትጋት፣ በጸሎት፣ በጾም፣ በስግደት ተኮትኩቶ ያደገ ልጅ ነበረ። ንጉስ ነአኩቶ ለአብ በሀገራችን በኢትዮጵያ በነገሰ ጊዜ ዘመኑ የፍትህ፣ የፍቅር፣ የበረከት ዘመን ነበረ። ንጉስ ነአኩቶ ለአብ ለ40 ዓመት ያህል ኢትዮጵያን ሲያስተዳድር በቤተ መንግስት፣ በቤተ መቅደስ ደግሞ በዋሻ ውስጥ የፈለፈላቸው እጅግ አስደናቂ የሆኑ ውቅር አብያተ ክርስቲያናት ዛሬም አሉ። ከላሊበላ አሁንም ጥቂት ኪሎ ሜትሮችን እንደተጓዛችሁ የቅዱስ ነአኩቶ ለአብን ገዳም ታገኛላችሁ። በዚህ ገዳም ውስጥ ታዲያ ከዋሻ ውስጥ ንጉስ ነአኩቶ ለአብ የፈለፈለው ውቅር አብያተ ክርስቲያናት ይገኛል። በዚህ አብያተ ክርስቲያናት ውስጥ እጅግ አስደናቂ ነገርን ትመለከታላችሁ። ንጉስ ነአኩቶ ለአብ ከቅድስናው ከእግዚአብሔር ጋር ባለው ግንኙነት መሰረት ትልቅ ተአምር የተደረገለት ንጉስ ነው። ይሄው ምንድነው? በዋሻ ውስጥ ከደረቅ ድንጋይ ላይ እንደ እንባ የሚንጠባጠብ ጸበል አለ። ይህ ጸበል ከየት ነው የሚመጣው ብላችሁ ቀና ብላችሁ ብትመለከቱ ምንጩን ልታገኙ አትችሉም። አስባችሁታል? ከድንጋይ ላይ ውሃ ወጥቶ ሲንጠባጠብ በቅዱስ ነአኩቶ ለአብ ዋሻ ውስጥ ያንን ትመለከታላችሁ። ደግሞ በገድሉ ላይ እንደተገለጸው ይህ እንደ እንባ ከድንጋይ ውስጥ የሚንጠባጠበው ጸበል ዓለም እስከሚያልፍ ድረስ ፈጽሞ አይቋረጥም። እንደዚሁም በጣም ሌላኛው አስደናቂው ነገር ይሄ የሚንጠባጠበው ጸበል የሚያርፍባቸው ድንጋዮች ጎድጓዳ፣ ልክ እንደ ጎድጓዳ ሳህን ያሉ የተዘጋጁ ድንጋዮች ከየት መጡ ሳይባል እንግዲህ በዛው በዋሻ ውስጥ ተገኝተዋል። እነዚህ ድንጋዮች ይሄ ጸበል ምንም ያህል ቢንጠባጠብ ሞልተው አይፈሱም። ልካቸውን ሁልጊዜም እንደጠበቁ ነው የሚቆዩት። የመንጠባጠቡ መጠኑ ደግሞ አይበዛም ወይንም አያንስም። በጋ ሲሆን አይደርቅም፣ ክረምት ሲሆንም አይበዛም። ሁል ጊዜ በአንድ አይነት መጠን እየተንጠባጠበ እነዚያን ድንጋዮች ይሞላል። ታዲያ ወደ ቅዱስ ነአኩቶ ለአብ የዋሻ ውስጥ ቤተክርስቲያን እግዚአብሔር ፈቅዶለት የሄደ ሰው በእነዚህ ጸበሎች ሲጠመቅ ከስጋም ከነፍስም ደዌ ይፈወሳል። ይህንን እግዚአብሔር አምላክ ለቅዱስ ነአኩቶ ለአብ ቃል ገብቶለታል። በዋሻ ውስጥ የምትመለከቱት አስደናቂ ነገር እነዚህ እንግዲህ 4ቱ ነገስታት ካህንም ንጉስም ናቸው ብለን ከ11ዱ የዛጉዌ ነገስታት መርጠን ታሪካቸውን እየተመለከትን የምንገኘው እነዚህ ነገስታት ከላይ የንጉስን ልብስ ለብሰው አምረው ተውበው ሊታዩ ይችላሉ። በውስጥ ግን የክርስቶስን ሕማም እያሰቡ ሰውነታቸውን በሰንሰለት ያስሩ ነበረ። ታዲያ ንጉስ ነአኩቶ ለአብም ቀን ቀን በቤተ መንግስቱ የንግስና ልብስ ለብሶ በውስጥ ግን ሰውነቱን ጥፍር አድርጎ በሰንሰለት ያስር ነበረ። ከዚህም በላይ ደግሞ ሌሊት ወደዚህ ዋሻ በመምጣት በ4ቱም አቅጣጫ ከፊቱም ከኋላውም ከግራውም ከቀኙም ጦርን ተክሎ ጸሎት ያደርግ ነበረ። ደክሞት ወደፊት ዘንበል ያለ እንደሆነ ጦሩ ይወጋዋል። ደክሞት ወደ ኋላ ለማረፍ ደገፍ ያለ እንደሆነ ጦሩ ይወጋዋል። ወደ ቀኝ ዘንበል ካለ ጦሩ ይወጋዋል። ወደ ግራም ዘንበል ካለ ጦሩ ይወጋዋል። በዚህ መሰል እንግዲህ ስጋውን እየጎዳ ነፍሱን ግን ከፍ ወዳለ የሰማያዊ ምስጢርና ልዕልና ያደረሰ ታላቅ ንጉስ ነው ቅዱስ ነአኩቶ ለአብ። በምድር ላይ ባደረገው መንፈሳዊ ተጋድሎ እንደ መሪ ለ40 ዓመት ኢትዮጵያንም ካስተዳደረ በኋላ ከሌሎቹ ለየት የሚለው ቅዱስ ነአኩቶ ለአብ ሞትን አልቀመሰም። ይልቁንም እንደ ቅዱስ ሄኖክ እንደ ቅዱስ ኤልያስ
ተሰውሯል። ቅዱስ ነአኩቶ ለአብን በተመለከተ የሚነገሩ ትውፊቶች አሉ። በአካባቢው ባሉ ረጅም እድሜን ባስቆጠሩ ሽማግሌዎች፣ በኢትዮጵያ ታሪክ አጥኚዎች፣ በአንዳንድ መንፈሳዊ ሰዎች በአፍ የሚነገር ያልተነገረ ትውፊት አለ። ይኸውም ምንድነው? ኢትዮጵያ በመጨረሻው ዘመን እጅግ መከራ ውስጥ በምትገባበት ዘመን ነፃ የሚያወጣት ታላቅ ንጉስ ይመጣላታል ተብሎ በትውፊት ይነገራል። እናም አንዳንዶች ይህ የተሰወረው ኢትዮጵያ ለ40 ዓመታት የመራው ካህንም ንጉስም የሆነው ነአኩቶ ለአብ ተመልሶ ይመጣል ይላሉ። እናንተስ ምን ትላላችሁ? እንደ ቅዱስ ነአኩቶ ለአብ ያለ ኢትዮጵያን በፍትህ በርትዕ በእውነት የመራ ካህንም ንጉስም የሆነ መሪ እውነት ኢትዮጵያ ታገኝ ይሆን? ቅዱስ ነአኩቶ ለአብስ ከተሰወረበት ተመልሶ ይመጣ ይሆን? ሐሳብ አስተያየታችሁን ኮመንት ላይ ጻፉልኝ። በሌላ መርሃ ግብር ደግመን እስከምንገናኝ ቸር ቆዩን። ቻናሉን ሰብስክራይብ፣ ሼር፣ ላይክ፣ ኮመንት ማድረግ እንዳይረሳ። ተብሎ ወንጌል ጸጋ ነኝ። መልካም ቆይታ